አሁን የተሰማ ሰበር መረጃ አለ። በድምፃዊ አንዱዓለም ጎሳና በሟች ቀነኒ አዱኛ ቤተሰቦች መካከል ሲካሄድ የነበረው የባህላዊ እርቅ ሂደት በይፋ መቋረጡ ተገልጿል። ማኒ ለዋለው አይሾስ ቪዲዮ የምትልሰው ስነ ስርዓት ያዙ። ይህ ትልቅ እድል ነው ለኛ። እናሳይ፣ አገራችን አዲስ አበባ እናሳይ። ገሜምጣ ስትሉ ለነበራችሁ ይሄው ትንሹ ገሜ መጥቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች፣ ዛሬም እንደተለመደው ከተሙና አነጋጋሪ የነበሩ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ ጀምሩ። ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ወደ ቪዲዮዎች አሁን የተሰማ ሰበር መረጃ አለ። በድምፃዊ አንዱዓለም ጎሳና በሟች ቀነኒ አዱኛ ቤተሰቦች መካከል ሲካሄድ የነበረው የባህላዊ እርቅ ሂደት በይፋ መቋረጡ ተገልጿል። ነገሩ ከታሰበው በላይ ውስብስብ ሆኗል ነው የተባለው። የእርቁ ሂደት እንዲቋረጥ ያደረጉት ሶስት ዋና ዋና ምክንያቶች ሲሆኑ የመጀመሪያው የቤተሰብ ቅሬታ ነው። የሟች ቀነኒ አባት አቶ አዱኛ ዋቆ ድምፃዊው በዋስ መፈታቱ እንዳሳዘናቸው ገልጸው የልጄን ደምም ሆነ እውነት እስካሁን አላገኘንም ብለዋል። ሁለተኛው የስርዓቱ አካሄድ ነው። የአባገዳዎች ስብሰባ ወይም ጋዲሳ በ3 ጊዜያት የተካሄደ ቢሆንም በአራተኛው ቀጠሮ ላይ የሟች አባት ሳይገኙ ቀርተዋል። አባገዳ ጎበና ሆላ እንደገለጹት ቤተሰቡ ለእርቁ ፈቃደኛ ባለመሆናቸው ሂደቱ ተቋርጧል ብለዋል። ሶስተኛው የእውነት ፍለጋ ልዩነት ነው። አቶ አዱኛ ገዳዮች ሳይለዩና ድርጊቱ ሳይታመን ጉማ ወይም የደም ካሳ አንቀበልም በማለት ሂደቱን ተችተዋል። አንዱዓለም በበኩሉ ድርጊቱን እንዳልፈጸመውና እውነቱ እንዲወጣ እንደሚፈልግ ለአባገዳዎቹ ሲገልጽ ቆይቷል። ቤተሰቦቿ ቀነኒ በሰው እጅ እንደተገደለች ሲያምኑ አንዱዓለም ግን ራሷን እንዳጠፋች በመግለጽ መከራከሩ በሁለቱ ወገኖች መካከል መግባባት እንዳይፈጠር አድርጓል። እናንተ ምን ትላላችሁ? እንዲህ አይነቱ ስብስብ የወንጀል ጉዳዮች በባህላዊ የእርቅ ስርዓት መጠናቀቅ አለባቸው ወይስ በፍርድ ቤት ውሳኔ ብቻ? ሐሳባችሁን አካፍሉኝ። መረጃው የፋስት መረጃ ነበር። ሌላኛው ደግሞ ጋሽ ሰለሞን መኪናቸውን ተረክበዋል። ከሰሞኑን በአዶናይ እና በተለይ በብሩክ ሪል ስቴት በተገኙበት በደማቅ ፕሮግራም መኪናቸውን አስረክበዋቸዋል። በጣም ደስ የሚል ፕሮግራም ነበራቸው። እስቲ ቪዲዮውን አይተን እንጣ። እንግዲህ ያው ቁልፋችሁ ትመስላለች። የሚያጨበጭብ የለም፣ ሁሉን ስልክ ይዟል። የቢዋይዲ ኤሌክትሪክ መኪና አንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ እውን ያው ቃል በመግባት ብቻ አይደለም፣ ይሄው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ነው። ቁልፉ ደግሞ ቢጠፋበት ማስተር ካርድ አለ፣ ማስተር ካርድ ነው፣ በዚህኛው መክፈት ይችላል ማለት ነው። ይሄ ሪዘርቭ ቁልፍ ነው። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ብሩክ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን፣ በድጋሚ እናመሰግናለን። ይሄ ፕሮግራምም እንዲሳካ ደግሞ እገዛ ያደረጉ ተቋማትና ግለሰቦችን በሙሉ ይህንን የምታዩትን የተጣለለ ሆቴል ደግሞ ዛሬ ከዚህ ስነ ስርዓት በኋላ ደግሞ የኮክቴል ስነ ስርዓትም ተዘጋጅቶልናል። ኮክቴል ግብዣም ይኖረናል። ስለዚህ ሰሌ ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት። እንግዲህ እስኪ ጭብጨባ አስብላችሁ። go ና ሂስ ኑ በዚህ ጋር አንድ ያሳልፋችሁ። ከሰሞኑ አነጋጋሪ የነበረው ጉዳይ ደግሞ ከደምቢ ዶሎ ድረስ በመኪና ከስር ላይ በብረት ላይ በመንጠልጠል እስከ አዲስ አበባ 700 ምናምን ኪሎ ሜትር ተንጠልጥሎ የመጣው ልጅ ነው እና እሱንም አግኝተው እየረዱት ይገኛሉ አንዳንድ ዩቲዩበሮች። እና ራቼ ጋም ሄዶ ነበር። ራቼም የራሱ የሚችለው ነገር ይሄ ልጅ ረድቶታል። እስቲ ቪዲዮውን አይተን ነው። ገሜምጣ ስትሉ ለነበራችሁ ይሄው ትንሹ ገሜ መጥቷል። ከደምቢ ዶሎ ተነስቶ ከመኪና በስር በጎማው ስር
ተንጠልጥሎ ከደንቢ ዶሎ አዲስ አበባ 700 ኪሎ ሜትር ድረስ ጎማ ስር ገብቶ የመጣው ገሜ እንግዲህ መጥቷል። ያው ችግር ነው ሰውን እንደዚህ የሚያደርገው። ይምጣና እንርዳው፣ ይረዳ ስትሉ ለነበራችሁ ሰዎች ገሜ መጥቷል። ነገ በእናቱ በወላጅ እናቱ ስም አካውንት ይመጣል። ሁላችንም በምንችለው ገሚያችንን ወንድማችንን እናግዘው እላችኋለሁ። ገርማ ሙቶላ ነገ ተዘጋጁ። ታሪክ ነው የምንሰራው። የዚህ ልጅ ታሪክ ነው የምንቀይረው። እንዳያችሁት ነው እንግዲህ 700 ምናምን ኪሎ ሜትር ተንጠልጥሎ መምጣት ማለት በጣም ከባድ ነው። አስባችሁታል? እንኳን እንደዛ አለ እጃችሁን ከፍ አድርጋችሁ ትንሽ ስትቆዩ ራሱ ምን ያክል ይሄ ጫና እንደሚሰማችሁ ታውቁታላችሁ። እና 700 ምናምን ኪሎ ሜትር በጣም ከባድ ነው። እንዴት ሁላ እንዳለቀቀው እንደምታውቁት አይሾ ስፒድ ወደ ኢትዮጵያ እየመጣ ነው። እናም ብዙ የኢትዮጵያ ኮንተንት ክሬተሮች ቪዲዮ እየሰሩ ይገኛሉ። አይሾ ስፒድ እኔ ላገኘ እፈልጋለሁ፣ ብንገናኝ ደስ ይለኛል እያሉ የአይሾ ስፒድ አቴንሽን ወይም ትኩረት ለመያዝ እየሞከሩ ነው ያሉት። እነዚህ ሰዎች እነዚህ ወጣቶች ደግሞ እኔ በጣም አደንቃቸዋለሁ። እማላደንቃቸው እነማን እንደሆኑ ታውቃላችሁ? እነዚህ ሰዎች ኮንተንት ውስጥ በመግባት ኮሜንት ላይ የሚርመጠመጡ ተሳዳቢ ሰዎች ናቸው። የሰው ውድቀት ደስታ የሚያመጣላችሁ ሰዎች እኔ በጣም ያሳዝኑኛል። በጣም እናንተ አንድ ምክር ልመክራችሁ እፈልጋለሁ። ኮሜንት እየገባችሁ የሰው ተራቢ የሰው አወዳዳቂና የሰው ቅስም ሰባሪ ለመሆን ከምትሞክሩ ለምን ራሳችሁም አትሞክሩም? ከአይሾ ስፒድ ጋር ለመገናኘት ለምን ህይወታችሁ ለመቀየር አትሞክሩም? ቢካዝ እያረጋችሁት ያላችሁት ነገር ምን እንደሆነ ይገባችኋል። ባለ ተስፋ የሆኑ ሰዎች ቅስም እየሰበራችሁ ነው ያላችሁት። እነዚህ ሰዎች ለመውጣት እየሞከሩ ነው። ህይወታቸው መቀየር አላማ አላቸው። ስለዚህ ተፋቷቸው። መሞከር ከቻላችሁ ሞክሩ። መሞከር ካልቻላችሁ ደግሞ አርፈ ተቀመጥ። የሰው ቅስም ሰባሪ አትሁን። የሰው ውድቀት አትወራርጠር። የራስን ውድቀት ተመልከት። መጀመሪያ ውድቀት ላይ ነኝና ሁሉም ሰው መውደቅ አለበት የሚለው እምነት ማጥፋት አለበት። ተያይዘን እንሙት ነው እንዴ? መውጣት እየፈለገ ነው ሰው። በቃ ተዋቸው፣ ይስሩበት። ተዋቸው፣ እድላቸውን ይሞክሩበት። ቅስም አትስበሩ። ታሳዝናላችሁ በጣም። ያው እንደሰማችሁት እንግዲህ ብዙ ቲክቶከሮች ከሱ ጋር ለመገናኘት እድል እየሞከሩ ነው እና ብዙ ኮመንት ላይ ደግሞ በጣም ስድብ እየበዛባቸው ነው። ስድብ ደግሞ ኮመንት መቼም ፎከስ ካላደረጋችሁ ድረስ ስድብ ማይቀር ነገር ነው። ያው እሱም እንዳለ ሆኖ እድላችሁ ሞክሩ ነው የሚለው። ያው እንደምታውቁት ስፒድ የአፍሪካ ቶሩን ጀምሯል። አይሾ ስፒድ ወደ አፍሪካ ሊመጣ ነው እና ያው ኢትዮጵያም ይመጣል ተብሎ ይጠበቃል። ነው ያላችሁ ምን ለማለት ፈልጌ መሰላችሁ? መንግስት ይሄንን ኦፖርቹኒቲ በጣም ካፒታላይዝ ማድረግ አለበት ብዬ አስባለሁ። ምክንያቱም የትኛውም ሚዲያ ላይ የትኛውም ሜይንስትሪም ላይ ከፍሎ የማያገኘው የትኛውም ነገር ላይ ከፍሎ የማያመጣውን ፐብሊሲቲ በዚህ ልጅ ብቻ መንግስት ማግኘት ይችላል። ሀገራችን ውስጥ ያለው ሁኔታ እንዳለ ሆኖ ይሄ እንደ ሀገር ማሰብ ያለብን ጉዳይ ነው ብዬ አስባለሁ። አንደኛ ሲመጣ እንደ ሰው እንደ ማህበረሰብ ማለት ነው ሀገራችንን ለዓለም የምናስተዋውቅበት ነፃ መድረክ ነው። ልጁ በጣም ኢንፍሉዌንሻል ነው ስላችሁ በጣም ኢንፍሉዌንሻል አባዩ የማይመቻችሁ ነገር ሊኖር ይችላል። ነገር ግን እንደ ኢንፍሉዌንስ እንደ ሀገርን እንደማስተዋወቅ ሊያመጣ እንደሚችለው ይሄ ምንድነው የሚባለው በጎ ተጽዕኖ ነው የሚባለው እሱ በጣም ትልቅ እንደ ሀገር ሊጠቅመን የሚችል ግለሰብ ያላችሁ ቻይና ሄዶ የሰራውን ነገር ማየት ትችላላችሁ። ለቻይና ፖዚቲቭ ኢምፓክት ከማምጣቱ የተነሳ የቻይና መንግስት ለአይሾ ስፒድ ተከፍሎት ነው ያንን የሰራው። ሙሉ ትሪፑን በቻይና መንግስት ኤክስፔንስ ነው የተደረገው የሚባል ዜና ራሱ ወጥቶ እንደምትመለከቱት አይሾ ስፒድ ስቲምድ ናይስ ክሌም ቻይኒዝ ገቨርንመንት ፔድ ሂም ፎር ስትሪሚንግ ቱር ወይም ደግሞ የቻይና መንግስት ለስትሪሚንግ ቱሮች አይሾ ስፒድን ከፍሎታል የሚባለውን ሩመር ወይም ደግሞ ጭምጭምታ ወይም ደግሞ ይሄ ወሬ የሚባለውን ነገር እሱን የአይሾ ስፒድ ቲም ድና አድርጎታል ወይም ደግሞ ውሸት ነው ብሏል። እንደዚህ አይነት ዜናዎች ወጥተው ነበር። ልጁ ምን ያህል ኢንፍሉዌንሻል ከመሆኑ የተነሳና ምን ያህል ቻይና መንግስት ፖዚቲቭ የሆነ ነገር ከማምጣቱ የተነሳ ቪዚት ኦሮሚያ ላይ ፖስት አድርጎ አይቻለው መሰለኝና መንግስት ያን ነገር ትኩረት እየሰጠው አንዱ ማሳያ ነው ቢያስባል እና መንግስት ይሄን ነገር በስነ ስርዓት ትኩረት ሰጥቶት በደንብ ዋጋ ሰጥቶት ምክንያቱም ዋጋ ያለው ነገር ነው የዚህ ልጅ ያንን ለሀገር ገጽታ ግንባታ ነው የሚባለው መጠቀም አለበት ቢያስባል። ይኸውላችሁ ሲመጣ ማለት ነው ከሰዎቹ በተለይ ደግሞ ከህዝቡ ከሚያገኙት ሰው እናንተ ናችሁ የሀገሪቷን ገጽታ ማበላሸትም ይሄ ምንድነው ማስተካከል የምትችሉ። ኢትዮጵያ በታሪኳ አንድ ጊዜ የተበላሸ ገጽታዋ ነው በታሪኳ የረሃብና የችግር ምሳሌ ሆነ ይቀራል። የሆነ ሰዓት ላይ የተበላሸ ስሟ በተበላሸ ስሟ ቀር ሚም ሲሰሩ የታችሁ ታውቃላችሁ ብያስባለሁ። ኢዝ ዴር ዋተር ኢን አፍሪካ ምናምን የሚባሉ በጣም ብዙ ነገሮች እንደ ሚም ነው የሚሰሩት ነገሮቹ እውነት ነው። ነገር ግን እንደ ሚም ብቻ ሆኖ አይቀሩ። ያው ሰው ቢቀልድም የሆነ እውነት አለው ብሎ ስለሚያስብ ስለዚህ እንዳጠቃላይ የሀገራችንን ስም በዚህ በጣም ማደስ እንችላለን ብያስባለሁ። ስለዚህ ከዚህ አንፃር መንግስትም እንዳልኳችሁ ትኩረት ቢሰጠው ይሄንን ነገር ትኩረት መስጠት ያለበት ብዬ ማስበው ደግሞ ኢንዳይሬክትሊ ነው እንደ ሶሻል ሚዲያ ኢንፍሉዌንሰር ነው ብዬ ነው ማስበው። ይኸውላችሁ ሰዎች አሁን ላይ ወደ ሶሻል ሚዲያ የሚሳቡበት ምክንያት ሶሻል ሚዲያ ይሄ ዲሰንትራላይዝ አድርጓል ወይም ደግሞ ከአንድ ወጥቷል። እንደ ግለሰብ የራሱን ነገር ነው የሚያንጸባርቅበት የራሱን አመለካከት ነው ፖርትሬት የሚያደርግበት ተብሎ ስለሚታሰብ ያ ማለት የሆነ ነገር ካልተመቸኝ አልተመቸኝም እላለሁ እኔ ከተመቸኝ ተመቸኝ እላለሁ። ሜይንስትሪም ላይ የሆነ ሴንትራል ያደረገ ነገር ስላለ ሳንሱር ተደርጎ ኤዲት ተደርጎ የሆነ ነገር ሆኖ በብዙ ነገር እንትን ውስጥ ስለሚያልፍ ያ ነገር የሆነ ነገሩ ትዊክ ተደርጓል ወይም
ወይም ደግሞ ተነክቷል ተብሎ ይታሰባል። ስለዚህ እንደዚህ አይነት ሰዎች መተው ጥሩ ነገር ሲናገሩ ስለ ሀገርና በጣም ፖዚቲቭ የሆነ ነገር ፖርትሬት ሲያደርጉ ለኢትዮጵያ በቃ እነዚህ ግለሰቦች ከግላቸው ኤክስፒሪየንስ ወይም ደግሞ ከራሳቸው አመለካከት የተነሳ ነው ይሄን ነገር የተናገሩት። ይሄ ኢንፍሉዌንስ አልተደረጉ ይሄን ነገር እንዲያስተላልፉ ወይም ደግሞ ይሄንን ነገር ፖርትሬት እንዲያደርጉ እንዲናገሩ ተጽዕኖ አልተደረገባቸውም ተብሎ ይታሰባል። ስለዚህ ያንን ታሳቢ አድርጉ እና አደራ ሰዎች ይሄ እኔ አይ ቲንክ የአፍሪካው ቱር ላይ ሁን ብቻ አላቅም የሆነ ቪዲዮ መጥቶልኝ ፕሊዝ ጊቭ ሚ ማኒ ፕሊዝ አምፑር ምናምን የሚባል በጣም ብዙ ነገር አይ እና እሱን ታሳቢ አድርጉት። ያው እንደሰማችሁት ነው እንግዲህ ብዙ ከሰሞኑ ራሱ ደይታችኋል ጫማ ሁላ ጠርገው ጊቭ ሚ ማኒ እያሉት ነበርና እንደዚህ አይነት ነገር ባይኖር አሪፍ ነበር። ያው አሪፍ ነው ለሀገራችንም ስማችንን ያድሳልናል። ያው ችግራችን እንዳለ ግን ደግሞ በዚህ መልኩ ይሄንን ማለበት መንግስት እና በጥበቃው ላይ ቢሄድ አሪፍ ነው። ማንም ባያገኘው ሁላ ያው ማንም ሳይሆን እንደዚህ አይነት ነገር ባይፈጠርበት ጥሩ ነው እላለሁ። በዚህ በኩልም አዶናይም የራሱን የተናገረው ነገር አለ። እሱንም አይተንም ማኒ ለዋለው አይሾ ስፒድ የምትል ሰው ስነ ስርዓት ያዙ። ይህ ትልቅ እድል ነው ለኛ እናሳይ፣ አገራችን አዲስ አበባ እናሳይ። ሲሪየስሊ ሁላችንም ነው የምላችሁ በተቻለን አቅም የባህል ልብስ አርጋ ውጣ። የባህል ልብስ አርጋችሁ ውጡ። እስኪ ቻሌንጅ ላስጀምር እንዴ ያ ነገር ሲመጣ የባህል ልብስ አርገን እንውጣ እንዴ ሁላችንም ብናረግስ? ጋይስ ምን ታስባላችሁ? እስኪ ኮሜንት ላይ ጻፉልኝ። የባህል ልብስ አርገን ብንወጣ ሁላችንም ዝም የየራሳችን የባህል ልብስ ቀይ ፈለግ ነው። አቤት ይደነግጥ ነበር። እናርግ እንዴ እንደዛ እናስጀምረው እንዴ? ምንድነው ነገሩ? ምን ታስባላችሁ? እስኪ በቃ በክብር ማለት በቃ በፍቅር ይሁን በቃ የሚገርም ዘፈን ተከፍቶልን ቆጢ በቃ ይሁን ደስ የሚል በቃ ፍቅር እናሳይ። እስኪ በእናታችሁ እስኪ ምን ታስባላችሁ? እስኪ በእናታችሁ እንደውም በቃ የኢትዮጵያ ቱሪዝም ይሄ ዲስከስ መደረግ አለበት ብዬ አስባለሁ። መጀመሪያ አፕሩቫል እናገኝ ጋይስ። ፍቃድ ካገኘን በኋላ ስነ ስርዓት በተወላበት መንገድ በቃ ይሄ ነገር ብናደርገው ደስ ይለኛል። በቃ ይሄ አዳዲስ የተሰሩ በጣም ትላልቅ ነገሮች አሉ አዲስ አበባ ውስጥ ማየት ያለበት ብዬ ማስበው አይሾ ስፒድ እንግዲህ እንደምታውቁት 24 ሰዓት ብቻ ነው ወደዚህ እየመጣ ያለውና በቃ እናሳይ እስኪ በቃ ሾው አፕ እናድርግ እስኪ በእናታችሁ ሾው አፕ በኃይለኛው ማርያምን ፍላወር ይዘህ የምትመጣ ፍላወርህን ይዘህ ትመጣለህ ትበትነዋለህ ፍላወሩን በቃ በፍቅር you know ፈንዲሻ ይዘህ የምትመጣ ፈንዲሻው እልል እየተባለ በቃ በቀውጢ በቃ የሀበሻን ልጁ አዎ በቃ ቄጤማ ይዘህ መጥተህ ለራሱ ቄጤማ ታደርጋለህ። ለምን መሰላችሁ? ሪስፔክት በቃ ሪስፔክት ታሳያለህ። ኢንተርናሽናል የሆኑ ሰዎች ቢመጡ ወደኛ እኛ በቃ ፉሊ ዌልካም እንደምናደርጋቸውና ፍቅራችን ማየት አለባቸው። ይህ ደግሞ እኛን ራሳችንን ያስተምረናል የበለጠ ያስተምረናል። ፍቅር እንድንማር ያደርገናል። ለሌላ ሰው ፍቅር ማሳየት ስንችል ለራሳችንም ፍቅር እናሳያለን። ሲሪየስሊ እንማር እስኪ እናርገው እንዴ ጋይስ ተነስ እስኪ የአዶናይ ፋሚሊ የባህል ልብስ አድርገን ፍቅር እናሳይ ወይ ዌልካም እናርግ። አይሾ ስፒድ ሲመጣ ዓለም ሙሉ ነው እያየ ያለው። ይህ ልጅ ትልቅ የሆነ ኢንፍሉዌንስ አለው፣ ትልቅ የሆነ ተጽዕኖ አለው። ስለዚህ እንጠቀምበት ይህ ተጽዕኖና ወደ ጥሩ ነገር እንቀይረው። ምን ታስባላችሁ? መጀመሪያ እስኪ ከቱሪዝም ፍቃድ ብናገኝ ደስ ይለኛል። ስልክ ልደዋውል እድሉ ማገኝ ከሆነ በጣም ደስ ይለኛል። እናንተም የቱሪዝም ቲክቶክ ላይ ካለ ታጋ አድርጉና ይህ ነገር እውን እናድርገው ወይ ስነግራችሁ ቪዲዮ ከተፍቃድ ካገኘን ማለት ነው ሰላማዊ በሆነ መንገድ ሁሉም ነገር ተዘጋጅቶ ምናረገው ነገር ካለ እናረጋለን። ጠብቁኝ፣ ሌላ ቪዲዮ እስኪ እንመጣለን። ሌላኛው ደግሞ አነጋጋሪ የነበረው ዶክተር አብይ አህመድ በትዊተር ገጻቸው ላይ የ2026 በፈረንጆች በመግባቱን በማስመልከት እንኳን አደረሳችሁ መልእክት ላይ አንድ ቀልደው ነበር እና እሱም ብዙዎችን መነጋገሪያ አድርጓል። እስቲ በዚህ በመቀጠል የምናየው ቪዲዮ ላይ የጠቅላይ ሚኒስትሩ የአዲስ ዓመት መልእክት አነጋጋሪ ሆኗል። ይህ መረጃ ሌሎች እንደዚህ ማድረጋችሁ እንዳትረሱ፣ አዲስ የሆናችሁ ፎሎ አድርጉ። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ የፈረንጆች 2026ን በማስመልከት የመልካም ምኞታቸውን ገልጸዋል። በዚህ መልካም ምኞታቸው ላይ ወደ ኢትዮጵያ ለጉብኝት ብትመጡ አሁን ካላችሁበት የ8 ዓመት ወጣት ትሆናላችሁ በማለት ወደ ኢትዮጵያ እንዲመጡና እንግዲህ የበለጠ ልጅ እንዲሆኑ ጋብዘዋል ማለት ነው። ለማንኛውም 2026ን የምታከብሩ በሙሉ እንኳን ለአዲሱ ዓመት በሰላም አደረሳችሁ። እናንተም ይህን አዲስ ዓመት የሚያከብር ቤተሰብ ጓደኛ ካላችሁ ይህንን መልእክት ሼር አድርጉለት። ሀሳብና አስተያየቶቻችሁን ኮሜንት ላይ ጻፉልን። አዲስ ሆናችሁ ፎሎ አድርጉ። መልካም እንግዲህ የዛሬው ቪዲዮአችን ይሄንን ይመስል ነበር። ያው በዚህ ቪዲዮ እስከዚህ ድረስ ካያችሁት በቻናሉ የሆነ ነገር አግኝታችሁበታል ብዬ አስባለሁ። ቻናሉን ሰብስክራይብ ሳታደርጉ እንዳትወጡ፣ ቪዲዮን ላይክ አድርጋችሁ ጨርሱት። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ።